ሰላም 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 ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ የቀን ጉዳይ ዛሬ የቀነኒ ጉዳይ ዛሬ ታይቷል። እንደገና ሌላ 10 ቀን ጭማሪ ተደርጓል። የዳያሪው ጉዳይ ፊንገር ፕሪንቱን ምናምን ይባል ነገር አለ። እንደገና ደግሞ ብዙ ነገሮች አልደረሱኝም፣ ብዙ መረጃዎች አልተጣሩልኝም እያሉ እያስተጓጎሉ ነው። ሌላ 10 ቀን ቀነ ቀጠሮ ተደርጓል። እንግዲህ ማየት ያለባችሁ እያንዳንዱ የሚያወዛግብ ነገር አስቀምጠው በየጊዜው ወንጀለኛ ነፃ ለማድረግ የሚሄዱበት ጉዳይ ኢትዮጵያ በቃ ለሰው ልጆች እኩል መብት እንደሌለ የሚታይበት ነው። እንግዲህ ለማጣራት እኛ እንኳን አጣርተን ተጨርሰናል። እንኳን ፖሊስ እያንዳንዱ ለምንድን ነው ስልኩ ከቴሌ መረጃ ማምጣት የከበዳችሁ? ምን ቴክስት ሲደራረጉ ነበር? ማን ነበረበት? በዚህ ጉዳይ ኢንቮልቭ ያደረገው ማን ነው የሚለውን ከቴሌ መረጃ ማምጣት እንዴት ነው የከበዳችሁ? እነዛን ሰዎች ቤት የነበሩትን አምጥቶ መጠየቅ እንዴት ነው የከበዳችሁ? እንደገና ስለምንጣፉ ጉዳይ የደረሰን መረጃ የለም እያላችሁ የምታወሩት በሰላም ነው ወይ? እኛ ደርሶን እናንተ አይደርሳችሁም? ኪችን ያለው የተቦደሰው ግድግዳ መረጃ አይደለም? የእሷ ታናሽ ወንድም ያለውን ጉዳይ ለመናገር መረጃ አይደለም? ስንትና ስንት መረጃዎች እያሉ ከፎቅ ላይ ዘላኔ ወረደችው ተባለ፣ ከዛ አልወረደችም ተባለ። ታዲያ ምንድን ነው የሆነ ጉዳይ? ምንድን ነው 30 ጊዜ ይሄ በአንድ ቀን የሚያልቀውን ጉዳይ በጣም ተመራማሪ በጣም የሌለ ጀግና ስራ አስመስላችሁ የምታካብዱት? በሰላም ነው? ምን አስባችሁ? ምንድን ነው ማጣራት ምናምን? እውቀት እኮ የላችሁም። እግዚአብሔር መሰከረ፣ ምንም እውቀት የላችሁም። እውቀት ቢኖራችሁና ትክክለኛ ነገር ቢሆንማ በአንዴው ማን እንደሆነ ምን እንደሆነ ዋናው መጀመሪያ ሲያዝ የነበረው እቤቱ 3ቱም ሰዎች ተጠርጣሪዎች ነበሩ። እህቱም ነበረች፣ ሰራተኛዋም አንድ ላይ ነበር መጠየቅ ነበረባቸው። ከዛ ስልክ ነው ቶሎ የሚያዘው። የስልኩ ድሊት ቢያደርጉት ራሱ ከቴሌ ሙሉ መረጃውን ማውጣት ይቻላል። ምኑ ከብዷችሁ ነው ይሄን ያህል የምትርመጠመጡት? የዚችን ምስኪን ህይወት እንዲህ ተቀጥፎ ዝም ብሎ ማየቱ ለምን አስፈለገ? እውነት የእሷ እውነተኛ ፍቅረኛ ቢሆን ነው ሙዚቃ ኮንሰርት ለማዘጋጀት እቅድ ያለው እውነት ነው? አብሮ የበሉ የጠጡ የሸሹበት ምክንያት ለምን ሆነ? እሱም ፈርተውት ነው ወይስ የእሱ ማንነት ከምን ጋር የተያያዘ ስለሆነ ነው? ስለዚህ የቀነኒን ጉዳይ ዝም የምንለው ነገር የለም። ጎፈንድሚ አካውንት አለ። በነገራችን ላይ ለአባትና ለእናቷ የጎፈንድሚ አካውንት ስላለ እሱንም አደራ ቤተሰብ በመተባበር እናትና አባቷን ማገዝ አለብኝ። እኔ ኃላፊነቴን ተወጥቻለሁ። ሌሎቻችሁም ኃላፊነታችሁን ተወጡ። እውነት ድምፅ ብቻ ሳይሆን ቤተሰቦቿን እባካችሁ ተብሎ ጥሩ ነገር ላይ እንዲሆኑ ማሰብ ጥሩ ነው እላለሁ። የቀነኒን ጉዳይ አንረሳውም። የሴቶች ጉዳይ ስለሆነ ሙሉ በሙሉ እስከ መጨረሻው ድረስ ይህን ጉዳይ እንከታተላለን። ሰላማችሁ ይብዛ። አደራ ለሁሉም ሼር አድርጋችሁ ከ10 ቀን በኋላ ሌላ ቀጠሮ ስላለው ይሄን ነገር እያንዳንዱ ሰው እንዲሰማ አድርጉ። ሰላማችሁ ይብዛልኝ።